ጀርመን ሀገር 700 ዩሮ ወይም 100 ሺህ ኢትዮጵያ ብር በወር የሚከፈለው አንድ ተማሪ እውነት ግን ብሩ እዚህ ሀገር መጥቶ ለመኖር ይበቃዋል ወይስ እንደውም ጭራሽ ብዙ ብር ይተርፈዋል? በዛሬ ቪዲዮ አንድ ተማሪ ቤት ኪራይ፣ ምግብ፣ ውሃ፣ ኢንተርኔት፣ ትራንስፖርት ሁሉ ነገር ከፋፍሎ ምን ያክል ብር ያስፈልጋል የሚለውን ከራሴ ኢንተረስቲ በደንብ አብራራላችኋለሁ ማለት ነው። አሁን ወደ ቪዲዮ ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። የዛሬ ቪዲዮ ኦልሬዲ ተናገርኩት ኮስት ኦፍ ሊቪንግ ኢን ጀርመኒ ነው የሚሆነው ማለት ነው። አንድ ሰው ጀርመን ሀገር ለመኖር ምን ያክል ብር ሚኒመም በትንሹ ላይ የምነግራችሁ በትንሹ ምን ያክል ብር ያስፈልገዋል ወይ ወጪዎች ምን ይመስላሉ የሚለውን ዛሬ አብረን የምንማማር ማለት ነው። በቅድሚያ ግን ወደ ቪዲዮ ከወጣችን በፊት ማለት ነው ባለፈው ቪዲዮ ላይ 1000 ብር የሚያስቸርም ጥያቄ ጠይቄ ነበር። ያም ጥያቄ ምንድነው ቤት ኪራይ ስንት ነው ገምቱ ነበረ። ብዙዎቻችሁ ገምታችኋል። ለገምታችሁትም አመሰግናለሁ። እና አንድ ሰው ትክክለኛ ብሩን ገምቱታል 470 ዩሮ ማለት ነው። የመለሰውንም እዚህ ጋር አሳያችኋለሁ። ለማሳየት ያክል ግልጽ ለመሆን ወደ ዩቲዩብ ስቱዲዮ ነው የገባሁት። ዩቲዩብ ስቱዲዮ ከገባሁ በኋላ ሙሉ ኮሜንቶችን ማየት እችላለሁ። ቪዲዮን ከመረጥኩ በኋላ እዚህ ኮሜንት ላይ ያሉትን ፊልተሮች በሙሉ እዚህ ጋር እንደምታዩት ያጠፋ ነው። አሁን ምንም አይነት ፊልተር የለም ማለት ነው። አዲስ ብቻ በቀለም ተከተል ነው በሰዓት የሚሆነው። ሰርች ማድረግ ይችላል። እዚህ ጋር 470 ብለን ሰርች ስናደርግ የሚመጣልን ሁለት ኮሜንት ነው። 470 ዩሮ ኮሜንት ያደረገች ቃል ኪዳን የምትባለች ቃል ኪዳን ላይ ቪዲዮ ላይ የምታውቋት ከሆነ የኢትዮጵያ ሬስቶራንት ቪዲዮ ላይ ከሷ ጋር ነበር አብረን ቪዲዮ ይሰራሉ። እሷ መልሱ ስለምታውቀው ኢግኖር አደርጋታለሁ። እሷ ማለት ወደ ትክክለኛው ስንሄድ እዚህ ጋር በኔ ሪፕላይ ስትገቡ ተመልከቱ። እዚህ ጋር ኢያሶን ኤም 1330 የሚባል ልጅ 470 ዩሮ ብሎ ኮሜንት አድርጓል። ኢያሶን ኤም የሽልማቱ አሸናፊ ነው ማለት ነው። 1000 ብር በባንክ አካውንት ላስገባል እችላለሁ። ኢንስታግራም ላይ ዲኤም ማድረግ ትችላለህ። ኢንስታግራም ላይ ዩቲዩብ ላይ እዚህ ጋር ሊንክ አስቀምጫለሁ። እዛ ላይ ገብተህ ዲኤም ማድረግኝ ብር ልክልሃለሁ ማለት ነው። እና በዚህ ቻናል ላይ ብዙ ጊቫዌዎችን ማዘጋጀት አስቤያለሁ። ለምሳሌ 2500 ሰብስክራይበርና አሁን ቪዲዮ የምሰራበት ሰዓት ሁሉ ጊዜ 1000 ሰብስክራይበር በምናልፍበት ሰዓት ያ ማለት 3000 ሰብስክራይበር ስንገባ ሌላ ጊቫዌ ይኖር ማለት ነው። 4000 5000 እንደዚህ ያለን እኔ ያለ ደስቲ እስከየር ነው ድረስ ሁሉ ጊዜ ጊቫዌዎችን አዘጋጃለሁ። ከናንተ ሰብስክራይብ ማድረግና ቤል በተናን ካበራችኋት ቪዲዮ የምሰራበት ሰዓት ቀድማችሁ ገብታችሁ ኮሜንት የማድረግ ይሰጣችኋል ማለት ነው። ሽልማቱ ያቀርባችኋል። ወደ ዛሬ ቪዲዮ ስንገባ ጀርመን ሀገር ወጪ ምን ይመስላል? እኔ ባለፈው ቪዲዮ ላይ ነግሬያችኋለሁ ምን ያክል እንደሚከፈለኝ በወር እና ደሞዚ እንደናገርኩት 100 ሺህ ትንሽ ማለፍ ይችላል። ግን አቨሬጅ 100 ሺህ ብር ብንይዘው ከ100 ሺህ ውስጥ ምን ያክል ብር አወጣለሁ ወይ ምን ያክል ብር ይተርፈኛል የሚለውን ዛሬ አብራራለሁ ማለት ነው። ይሄን ቪዲዮ ቀለል ለማድረግ ለሁለት ከፍዬዋለሁ። ወጪዎቻችሁን አንድ መሰረታዊና ግዴታ የሆኑ ፊክስድ ቢል ይባሉ ማለት ነው። ሁለት ደግሞ መሰረታዊ ያልሆኑ ግን በቃ ሰው ልጅ እስከኖር ድረስ ደግሞ የሚያስፈልጋቸው ነገሮች አሉ። በእነዚህ ከፋፍለን ስናየው ከመጀመሪያው ፊክስድ ከሆኑ ቢሎች ወይም መሰረታዊ ግዴታ የሆኑ ነገሮች ውስጥ መጀመሪያው ቤት ነው። ቤት ኪራይ የትም አይቀርላችሁም፣ ግዴታ ነው። ቤት ኪራይ ዋጋው እንደምትኖርበት ከተማ እንደ ቤቱ ትልቀት እና እንደ ቤቱ ኳሊቲ ይለያያል ማለት ነው። እኔ አሁን እንደምታውቁት ወደ ገጠር አካባቢ የምትኖሩ ከሆነ ቤት ኪራዩ በጣም የወረደ ነው ከከተማ አንጻር። አዲስ አበባ ቤትና ሌላ ቦታ ቤት አይገናኝ ጭራሽ ነው። እኔ ከከተማ ስለወጣሁኝ ቤት ኪራይ ዝቅተኛ ነው። ለዛም ነው 470 ዩሮ የምከፍለው ማለት ነው። ቤቴ እንዳያችሁ ትልቅ ነው፣ 64 ካሬ ሜትር ነው። ትልቅ ቤት ነው ግን 470 ዩሮ ነው። ይሄን ቤት አሁን ከተማ ሄዳችሁ ልከሬ ብትሉ ማለት ነው 2000 ዩሮ አይበቃችሁም ጭራሹን ማለት ነው። 2000 ዩሮ አንድ ቲፕ ምስጣችሁ ለትምህርት እዚህ የምትመጡ ከሆናችሁ ማለት ነው ወይም ለስራ የሚሆን ብቻ የተወሰነ ብር ሴቭ ማድረግ ፈልጋችሁ ጀርመን ሀገር ውስጥ ቬጌ የሚባል ነገር አለ። ቬጌ ምንድነው? ደባል ሆናችሁ መኖር ማለት ነው ከአንድ ሰው ጋር። እኔ አሁን ቤት ላይ ባለፈው ነግራችኋለሁ፣ ሁለት የተለያየ ክፍል ላይ ያለው እዚህ ጋር እኔ ሳሎን የራሴ ያለኝ እንደጋር ጎልድ ደግሞ መኝታ ክፍሉ ሌላ ሰው አከራይቼው ነበር። እንደነገርኳችሁ ለሁለት ነበር መጀመሪያ የተከራየ ነው። ምክንያቱም ተማሪ ሳለው 470 ዩሮ ለብቻዬ መክፈል ከሚከፈለኝ 700 ዩሮ ላይ የማይሆን ነገር ነው። ለሁለት ነበር የተከራየ ነው። እኔ ግማሹን 235 አካባቢ ከፍላለሁ፣ እሱም የቀረውን ግማሽ ይከፍላል ማለት ነው። አዲስ መጠጡ ካላችሁ ወይም ብር ሴቭ ማድረግ የምትፈልጉ ከሆነ ቬጌ ቀጣ ኢንተርኔት መፈለግ ይችላላችሁ። ከማታውቁት ሰው ጋር ነው አብዛኛውን ጊዜ የሚሆነው፣ ወይም የምታውቁትም ካለ አሪፍ ነው። ሌላውና መሰረታዊ ከሆኑ ወጪዎች ውስጥ አንዱ ምንድነው? ምግብ ነው። አስፌዛ ቪዲዮ ራሱ ሰርቻለሁ፣ ያላችሁት ካላችሁ ገብታችሁ ማየት ይቻላችሁ። ጀርመን ሀገር ውስጥ ምን ያክል ያስወጣኛል የሚለውን ለቪዲዮ ለመናገር ያህል 250 ዩሮ በወር አወጣለሁ። ከራሴ ልምድ ላይ ከራሴ ኤክስፒሪየንስ 250 ዩሮ አወጣለሁ። እና ይሄ 250 ዩሮ የሚሆነው ቤት ውስጥ የምትሰሩ ከሆነ ነው። ምግብ ውጭ ወጥቼ ይበላሉ ካላችሁ ወይም ሁሉ ጊዜ የሆነ ጋር አደርጋለሁ ካላችሁ ብሩ በጣም ነው የሚበዛው። አንድ ምክራችሁ ምክር ምንድነው? ብር ሴቭ ማድረግ ፈልጋችሁ ቤታችሁ ኩክ አድርጉ። በጣም ዋጋው አይገናኝም ቤት ኩክ ስታደርጉና ውጭ ስትበሉ ማለት ነው። መሰረታዊና ወይም ፊክስድ ቢሎች ውስጥ የሚመደበው ምንድነው? የዋይፋይ እና የሞባይል ዴታ ጥቅል ነው ማለት ነው። ይሄ ነገር ለኔ በጣም ወሳኝ ነው። አብዛኞቻችሁም ነው ብዬ አስባለሁ። ሜቢ ያልሆነበትም ይሆናል።
ብቻ ለዋይፋይ እና ለኢንተርኔት እኔ 46 ዩሮ በወር ከፍላለሁ ማለት ነው። ሁለቱንም አንድ ላይ ለስልኬ ዳታ 30 ጂቢ እና መደወሉ ደግሞ አንሊሚትድ ነው ማለት ነው። እና ለዋይፋይ ደግሞ 50 ሜጋባይት ዋይፋይ አንድ ላይ 46 ዩሮ ከፍላለሁ ማለት ነው። 46 ዩሮ እውነት ለመናገር ውድ ነው። ጀርመን ሀገር ኢንተርኔታቸው ከሌላው ሀገር ስናጽሩት እዚህ ዩሮፕ ውስጥ ካሉ ትንሽ በዛ ያለ ነው፣ ውድ ነው እና ደግሞ ፍጥነቱ የሚያናክል አይደለም። ሌላውና ትልቁ ወጪያችሁ ጀርመን ውስጥ ኖሩ ምንድነው? ዩቲሊቲስ ምንድነው? መብራት፣ ኢንተርኔት፣ ውሃ የመሳሰሉት ነገሮች ማለት አንድ ላይ ኢንተርኔት ሳይሆን መብራት፣ ውሃ እና ማሞቂያ ጀርመን ሀገር ማሞቂያ እዚህ ጋር እንደምታዩት ሁሉም ቤት ግዴታ ነው። ካለማሞቂያ መኖር አትችሉም። የጀርመን ሀገር አየር በጣም ቀዝቃዛ ነው ዊንተር ላይ ማሞቂያ መሰረታዊና ግዴታ ከሆኑ ነገሮች ውስጥ ነው። ማሞቂያው በጋዝም ስለሚሰራ ትንሽ ዋጋው ውድ ነው። አንዳንድ ጊዜ ጀርመን ሀገር ቤት ስትከራዩ ይለያያል። ቫርም ሚተር እና ካልት ሚተር የሚባል ነገር አለ። ካልት ሚተር ምንድነው? ቤቱን ብቻ ነው የምትከራዩ። ቫርም ሚተር ደግሞ ቤቱን ተከራይታችሁ ማለት ነው ከመብራቱና ከማሞቂያው ጋር አንድ ላይ እና እንደ ቤቱ ውል ይለያያል ሁሉ ጊዜ። እኔ 470 ዩሮ የምከፍለው ለዚህ ለሶስቱ ማሞቂያ፣ ቤት እና ውሃ ማለት ነው። ሌላው የመብራት ዋጋ ነው። የመብራት እኔ በወራውን 36 ዩሮ ነው የምከፍለው። 36 ዩሮ መብራቱ እንደውም ይሻላል ብዙም ስለማልጠቀም ይመስለኛል። በጣም አስቂኝ ከሆነ ወጪያችሁ ሌላ ውስጥ አንዱ ምንድነው የቲቪ እና የሬዲዮ ታክስ የሚባል ነገር አለ ጀርመን ውስጥ። ይሄ ነገር ማለት ነው ቲቪ አላይም ብትሉ ወይ ሬዲዮ ቤቴ ውስጥ የለኝም ብትሉ ማንም ሰው አይሰማችሁ፣ ግዴታ ትከፍላላችሁ። ምንድነው የሚያመጡባችሁ ክርክር? እኔ አሁን ቤቴኒ ቲቪ አይቼ አላውቅም። ያምር ከስንት አንዴ ማለት ነው ይሄ ናሽናል ቲቪ ነው የማየው። ዩቲዩብ ያለው ኔትፍሊክስ ያለው ወይ ነገሮችን ያለው ወይ አማዞን ፕራይም ላይ ግን ማለት ነው ምንድነው የሚሏችሁ? ስራ ቦታ ላይ ልትሆኑ ትችላላችሁ፣ ታክሲ ልትሆኑ ትችላላችሁ፣ ባስ ላይ ልትሆኑ ትችላላችሁ። ሬዲዮ መስማታችሁ አይቀርም ሳትፈልጉ ራሱ ማለት ነው። እና ግዴታ ለሁሉም ሰው ይከፍላል። በምንም አጋጣሚ መስማታችን ስለማይቀር ሬዲዮ እና የቲቪ 18 ዩሮ ከ36 ሳንቲም መሰለኝ ሁሉ ጊዜ ሁሉም ቤት ያለው ሰው ይከፍላል ማለት ነው ግዴታው። ትራንስፖርት ምንም አያደራድርም። ሰራተኛ መሆናችሁ ተማሪ መሆናችሁ ከሆነ ቦታ ወደ ቦታ መሄድ ስላለባችሁ ትከፍላላችሁ ማለት ነው። ትራንስፖርት ጀርመን ሀገር ውስጥ ውድ ነው። እኔ አሁን ከምኖርበት ወደ ትምህርት ቤት ወዳለበት ከተማ ለመሄድ ብቻ 17 ዩሮ ነው የምከፍለው ለአንድ ጉዞ ማለት ነው በባቡር 17 ዩሮ አስቡት። ግን ጀርመን ሀገር ምንድነው መከራችሁ ነገር ዶችላንድ ትኬት ይባል ነገር አለ። ዶችላንድ ትኬት ጀርመን አዲስ ያመጣችሁ አንድ አመት መሰለኝ አሁን የሆነው አዲስ ያመጣችሁ ሲስተም ሲሆን በዚህ ካርድ ማለት ነው በወራዊ 58 ዩሮ ትከፍላላችሁ። በዚህ 58 ዩሮ ጀርመን ሀገር ውስጥ በሙላ ያለ ገደብ መዞር ትችላላችሁ ሁሉ ጊዜ በወር ውስጥ ማለት ነው። የፈለጋችሁትን ባስ መጠቀም ትችላላችሁ፣ ባቡር መጠቀም ትችላላችሁ፣ ትራም መጠቀም ትችላላችሁ። ግን ኤክሴፕሽን አለው። ኤክሴፕሽኑ ምንድነው? ጀርመን ሀገር ውስጥ ኢሲኤ የሚባሉ ፈጣን ባቡሮች አሉ። ከከተማ ወደ ከተማ ወይም ከሀገር ወደ ሀገር የሚሄዱ ፈጣን ባቡሮች አሉ። እነሱ ባቡሮች መጠቀም አትችሉም። ይሄኛው ካርድ ለነሱ ነው። ከዛ ውጭ ግን ያለው ነገር በሙሉ መጠቀም ትችላላችሁ። ሙሉ ጀርመን መዞር ትችላላችሁ። መሰረታዊ ወይም ፊክስድ የባሉት ኮስቶቻችሁ ማለት ነው ወይም ግዴታ የባሉ ኮስቶቻችሁ ይሄን ይመስላሉ። እና እስካሁን ያልኳችሁ ነገሮች አንድ ላይ ስንደምራቸው 860 ዩሮ በወር እንመጣለን። 860 ዩሮ እዚህ ጋር እንደምታዩት ከደሞዜ ይበልጣሉላ ወይም እኩል ነው ብላችሁ መያዝ ትችላላችሁ። ምንም ብር የሚተርፋችሁ የለም ማለት ነው። አሁን ያልኳችሁ መሰረታዊ የሚባሉት ናቸው። መሰረታዊ ያልሆኑ ደግሞ ግን ለአንድ ሰው ደግሞ እስከኖረ ድረስ አስፈላጊ ይባል ነገሮች አሉ። ለምሳሌ አሁን የጂም ሰብስክሪፕሽን ጂም በየወሩ እኔ አሁን 16 ዩሮ ተጨማሪ እከፍላለሁ። ሌላ ደግሞ አሁን ለምሳሌ ጫማ የላችሁም እንበል፣ ልብስ የላችሁም እንበል፣ መግዛት ያምራችኋል። ይሄ ሁላ ወጪ ማለት ኤክስትራ ነው ማለት ከደሞዛችሁ ጭራሽ አብቃቅታችሁ ወይም ጎን ጎን በያ ነገር ሰርታችሁ ማለት የምታገኙት። ሌላው ምንድነው ለምሳሌ ውጭ ወጣችሁ ምግብ መብላት ቢያምራችሁ ሌላ ከያስኳቸው ነገር ውስጥ መኪና እዚህ ጋር አልጻፍኩትም ሁላ ማለት ነው። መኪና ለራሳችሁ የምነዱ ከሆነ ወጪው በጣም በጣም ብዙ ነው። እኔ አሁን መኪና ስለሌለኝ ስለሱ አላወራችሁም፣ ግን ወደፊት ስለሚመጣ ብቻ መኪና ራሱ አፎርድ ለማድረግ ይከብዳችኋል። እዚህ የተማሪ ማለት 100 ሺህ ብር ኮሜንት ላይ አንዳንዶቻችሁ 100 ሺህ ብር እንዲህ በጣም ብዙ ነው ምናምን ነገር ወይም 1 ሚሊዮን ብር በአመት ስላችሁ ብዙ ይመስላል ለኢትዮጵያ ሕዝብ ማለት ነው። ግን እዚህ ሀገር ወጫችሁ በዛው ልክ በጣም ብዙ ስለሆነ አሁን ካልኳችሁ ራሱ ምን መሰረታዊ ቅንጦት ነገር አላደረግንም። እዚህ ጋር ያልኳችሁ ውስጥ ቤት ክራይ፣ ምግብ፣ ውሃ ምናምን ካፍዬ በቃ ደሞዜ ያልቃል። ጀርመን ሀገር ሲስተማችሁ ምንድነው የሚሰጣችሁ ብር ማለት የሚከፍላችሁ የሆነ በቂ የሆነ ነገር ነው ለመኖር የሚያበቃችሁ። ግን የሆነ ሴቭ አደርጋለሁ ወይም ከዛ በላይ ትንሽ እወጣለሁ ካላችሁ ይከብዳችኋል። ሌላ ወጪ ሊሆን የሚችለው ምንድነው ኔትፍሊክስ ለምሳሌ አሁን ፊልም እኔ አሁን ስለማይ ኔትፍሊክስ ሰብስክሪፕሽን አለኝ። ወይም ለምሳሌ ከምሳሌ እዚህ ጋር ሶስት ማለት ነው ካፕከት እኔ አሁን ለእናንተ ቪዲዮ ኤዲት የማደርገው ካፕከት ይባል ሶፍትዌር ነው። ካፕከት የምታውቁት ከሆነ ፍሪ ቨርዥኑ ምንም መስራት አትችሉም። ፕሮ ቨርዥኑን ገዝቻለሁ። ፕሮ ቨርዥኑ በወር 11 ዩሮ ከፍላለሁ ማለት ነው ለዚህ ቪዲዮ ኤዲት ለማድረግ ብቻ። እኔ አሁን ይሄ የኔ ሆቢ ነው። ብዙ ደግሞ ሰው የተለያየ ሆቢ ያለው አንዳንዱ ሰው ወጥቶ መዛናት ሊሆን ይችላል ወይም ብቻ ሆቢያችሁ ራሱ ተጨማሪ ብር ነው ማለት ነው። አንድ ተማሪ በወር እኔ አሁን 700 እስከ 800 ዩሮ ወይም 850 ቪዲዮ ታችሁት ከሆነ
አስቀምጫለሁ በስርዓት ምን ያክል ተከፈለኝ። ከ700 እስከ 850 ዩሮ ሲከፈላችሁ በቃ እዚህ ነገር ላይ ሙሉ ለሙሉ ይጠፋል ማለት ነው። ወር መጨረሻ ላይ የሚተርፋችሁ ብር ምንም አይኖርም። በዚህ ቪዲዮ ያወራሁትን ነገር ለማጠቃለል ያክል እዚህ ሀገር ስትኖሩ ወይም እንደ ተማሪ ለምሳሌ ማለት ነው ከራሴ ልምድ ተነስቼ ፊክስድ የሚባሉ ወይም መሰረታዊ የሚባሉ የማይቀሩ ወጪዎች 860 ዩሮ አካባቢ መጥቷል። ከነዚህ 860 ዩሮዎች ተጨማሪ ደግሞ ማለት ነው የልብስ ሊሆን ይችላል፣ የውጭ ወጣችሁ መብላት ይሆናል ወይ የሆቢያችሁ ሊሆን ይችላል። እነዚህ ብላ ተጨማሪ ብሮች ናቸው። እናንተ የሚሰጣችሁ ብር ላይክ ለመሰረታዊ ወጪዎቻችሁ ይበቃል፣ ይሸፍናል። ይሄ ጥያቄ የለውም። ግን ለእናንተ ለተጨማሪ ሴቭ ለማድረግ ወይም ለኢቭን ላይክ ፋሚሊ መርዳት ራሱ ከፈለጋችሁ ጭራሽ የማይሆን ነገር ነው በዚህ በትምህርት ማለት ነው። ጀርመን ሀገር እየኖራችሁ አውስቢልዲንግ ስትሰሩ የሚከፈላችሁ ገንዘብ ይሄን ያክል ነው። ብሩ ይበቃል ላይበቃም የሚለው እንደናንተ አናወራ የሚወሰነው። ለምሳሌ እኔ አሁን እንደኔ ላይክ በጣም ሚኒማም የምታደርጉ ከሆነ ወይም በቃ መሰረታዊ ነገሮች የምታደርጉ ከሆነ ብሩ ይበቃችኋል ለመኖር ማለት ነው። ግን ደግሞ አይ ወጥቼ ትንሽ መዝናናት እንፈልጋለሁ፣ ልብስ መግዛት ፈልጋለሁ፣ ውጭ መብላት ፈልጋለሁ ካላችሁ ብሩ ላይ ያበቃችሁ ይችላል ማለት ነው። ግን እንደኔ አንዱ ኮሜንት ላይ ራሱ ቤት እስር ቤት ነው ይመስል ያላለ እኔ ተመስገን ላይ እስር ቤት ቢመስልም ምን ቢመስልም አላ ከዚህ በስንት ነገር አሳልፈናል። በቃ መሰረታዊ ነገሮች ላይ ምግብ አላችሁ፣ መኖሪያ ያላችሁ፣ ምን አላችሁ እና ይሄን ነገር ያገኛችሁ መማር ትልቅ ነገር ነው። ያ ይበቃል ማለት ነው። በእኔ አመላለስ ብሩ ይበቃችኋል። የዛሬ ቪዲዮ ይመስላል ማለት ነው። አውቃለሁ ቤት ውስጥ ቁጭ ብዬ ብዙ ቪዲዮችን ሰርቻለሁ እና ወጥተህ ቭሎግ ስራ የምትሉ አላችሁ አይቀርም ወይ ወጥቼ መስራት አይቀርም። ከ2 ሳምንት በኋላ ትልቅ ሰርፕራይዝ አለኝ። ሌላ ሀገር ሄዳለሁ። እዛ ሀገር ሄጄ ያሉት ነገሮች ብዙ ማሳያችሁ ማለት ነው ውጭ ላይ እና ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እስከ ቀጣይ ቪዲዮ ድረስ ሰላም ቆዩ። ቻው